ከእግዚአብሔር ጋር እውነተኛ ግንኙነት እንዳላችሁ የሚያሳዩ 7 ምልክቶችን እነግራችኋለሁ። ደግሞ እውነተኛ ከእግዚአብሔር ጋር ግንኙነት ያላቸውን ሰዎች የምትለዩባቸው 7 ምልክቶችን እነግራችኋለሁ ማለት ነው። እነዚህ ሰዎች ላይ 7 ምልክቶች ይታዩባቸዋል። እነዚህ ነገሮች በእናንተ ህይወት ላይ አለ የለም የሚለውን በእናንተ መልሶች ይሆናል። እና ደግሞ ከነዚህ ከ7ቱ ውስጥ የወደዳችሁትን ኮሜንት ላይ አንደኛውን ወድጃለሁ፣ 7ኛውን ወድጃለሁ እያላችሁ ኮሜንት አድርጉ። ቀጥታ ወደ ቪዲዮ እናልፋለን። አንደኛው እውነተኛ ግንኙነት የኃጢአትን ንቃት ያመጣል። ይህ ማለት ኃጢአት ለማድረግ ድፍረት ይሰጣችኋል ማለት ሳይሆን በደንብ አድርጋችሁ ስሙ፣ ሚስ አንደርስታንድ እንዳታደርጉ። ሰው እግዚአብሔር ጋር ሞር እየተገናኘ በሄደ ቁጥር፣ ሞር ወደ እግዚአብሔር በተጠጋችሁ ቁጥር፣ ከእግዚአብሔር ጋር ጊዜ ባሳለፈ ቁጥር ሰው እግዚአብሔርን ሲያገኝ ልቡ ቶሎ ይሰበራል። ቶሎ ወደ ንስሐ የመመራት ባህሪን ያሳያል። የትኛውም አይነት ኃጢአት ውስጥ ቢገባ ቶሎ ነው ወደ ንስሐ የሚመለሰው። ቶሎ ነው ምህረትን የሚጠይቀው፣ ንስሐ የሚገባው እንደዚህ አይነት ሰው። ምክንያቱም መጽሐፍ ቅዱስ ሲናገር ኢሳይያስ ምዕራፍ 6 ቁጥር 5 ላይ መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ወየው ጠፋሁኝ ከንፈሮችም የረከሱብኝ ሰው ነኝ እያለ ይናገራል። ያ ፓርት ላይ ታችሁ ከሆነ ሴራፊሞችን መላእክቶችን ካየ በኋላ እግዚአብሔርን ደግሞ በዙፋኑ ላይ ቁጭ ብሎ አየሁት ብሎ እግዚአብሔርን ካየ በኋላ የታየው የሰው ድክመት አይደለም፣ የሰው ጥፋት አይደለም፣ የታየው የራሱ ኃጢአት ነው የታየው። ለዛ ነው ጌታ ኢየሱስም በአዲስ ኪዳን ላይ ሲናገር እንደዚህ ያለ፣ ወንድም አይን ውስጥ ያለውን ጉድፍ ከማውጣት በፊት አንተ ውስጥ ያለውን ቀድማ አውጣ እያለ የሚናገረው። በዚህ ዘመን ላይ ያሉ አንዳንድ አገልጋዮች፣ አንዳንድ ሰዎች የሰው ድክመት ነው የሚታያቸው። የሆነ ሰው ሲስት ምናምን የሰው ድክመት ብቻ ነው የሚታያቸው። እንደዚህ አይነት ሰዎች ልክ አይደሉም። ጴጥሮስ ወደ ጌታ ኢየሱስ ሞር በተጠጋ ቁጥር ኢየሱስ የሚያደርጋቸውን ነገሮች ሲያይ ጌታ ሆይ ያለው ከእኔ ራቅ፣ እኔ ኃጢአተኛ ሰው ነኝ አለ። እውነተኛ ከእግዚአብሔር ጋር ግንኙነት ያላቸው ሰዎች የሰው ኃጢአት ሳይሆን ሰውን የመኮነን ሳይሆን የሰው ኃጢአት ሳይሆን ቀድሞ የሚታያቸው ራሳቸው ላይ ያለ ፕሮብሌም ነው መጀመሪያ የሚታያቸው። ሰው ላይ ከመፍረዳቸው በፊት የራሳቸውን ህይወት ቼክ ያደርጋሉ። የመጀመሪያዎቹ እግዚአብሔርን አግኝተ አሁንም በኃጢአት ውስጥ ምቾት ከተሰማ ልክ ያልሆነ ነገር አለ በህይወት ላይ የጎደለህ ነገር አለ ማለት ነው። ቶሎ ወደ ንስሐ መመለስ አለባችሁ እንደዚህ አይነት ሰዎች። ሁለተኛው ደግሞ ለእግዚአብሔር ረሃብ ይፈጠርባችኋል። እግዚአብሔራዊ የሆነ ረሃብ ያገኛችኋል። ጸሎት ግዴታ አይሆንባችሁም። ጸሎት ፍላጎት ይሆንባችሁ። ጸሎት ግዴታ ሳይሆን ፍላጎት ነው የሚሆንባችሁ። አብዛኛው ሰው ጸሎት ግዴታ ይመስሏል። እንደዚህ ጸልይ ምናምን ሲባል ወይ ደግሞ ልጸልይ ነው ምናምን ነው የሚለው። ነገር ግን እውነተኛ ከእግዚአብሔር ጋር ህብረት ሲኖራችሁ ፈልጋችሁ ተጠምታችሁ ወዳችሁት የምታደርጉት ነገር ነው የሚሆነው። ለዛም ነው ዳዊት ሲናገር ዋላ ወደ ውሃ ምንጭ እንደምትናፍቅ ነፍሴ አንተን ናፈቀች እያለ ረሃቡን ሲናገር እናያለን። ስለዚህ እውነተኛ ከእግዚአብሔር ጋር ግንኙነት ያላቸው ሰዎች ከባድ መንፈሳዊ ረሃብ ይታይባቸዋል። ጠግበው እንትን አይሉም። በቃ በትናንቱ ሙላት በትናንቱ በሆነ ነገራቸው ጠግበው እንትን አይሉም። ሶስተኛው ደግሞ ከእግዚአብሔር ጋር ግንኙነት ሲኖራችሁ የድሮ ህይወታችሁ ማራኪነቱን ያጣል። ማለትም ድሮ የምትደሰቱበት ነገር አሁን ይቀልባችኋል። ከእግዚአብሔር ጋር ግንኙነት ስትጀምሩ፣ ሞር ፌሎሺፕ ማድረግ ስትጀምሩ የድሮ ነገራችሁ ድሮ የምታሳልፉት ነገር ሁሉ የሆነ ትራሽ ይሆንባችኋል፣ ይቀልባችኋል። እንዴ እንደዚህ ነበር እንዴ ነው የምትሉ። እግዚአብሔር ጋር ሞር ስትጠጉ ይሆናል አይደል? ትንቁታላችሁ። ዓለማዊ ነገራችሁን ይሄ ድሮ በቃ ፊልም የምታበዙ ከሆነ በዓለማዊ ነገር የምትጠመዱ ከሆነ ከእግዚአብሔር ጋር ሞር እየተጠጋችሁ በሄዳችሁ ቁጥር እየናቃችሁት ነው የምትሄዱ። ያንን ነገር እየተዋችሁ እየናቃችሁት ነው። ስለዚህ ኃጢአትን መናቅ ትጀምራላችሁ። አዳማዊ የሆነ ነገራችሁን ኃጢአትን ምናምን መናቅ ትጀምራላችሁ። እግዚአብሔርን ብቻ ነው የምታስቀድሙት ማለት ነው። እግዚአብሔርን ብቻ ያስቀድማሉ እነዚህ ሰዎች። አራተኛው ደግሞ ለመንፈስ ቅዱስ ስሜታዊ ትሆናለህ ማለት መንፈስ ቅዱስ ሲባል አያስችልህም። ከእግዚአብሔር ጋር ግንኙነት ሲኖርህ መንፈስ ቅዱስ ነው የምትለው። ወሬ ሁሉ መንፈስ ቅዱስ መሆን ይጀምራል። ለመንፈስ ቅዱስ ስሜታዊ ትሆናለህ። ነገሮችን ቶሎ ሴንስ ታደርጋለህ። አራተኛው ከእግዚአብሔር ጋር ግንኙነት ያላቸው ሰዎች ለመንፈስ ቅዱስ ስሜታዊ ይሆናሉ። ቶሎ የእግዚአብሔርን መንፈስ ሴንስ ማድረግ ይጀምራሉ። ሆነ የእግዚአብሔር መንፈስ አትሞስፌሩን ሲሞላው ወዲያው ይታወቃቸዋል። የሆነ ፊል ያደርጉታል። ፕሬዘንሱ ይሰማቸዋል። መገኘቱን ያውቁታል። በቃ ቶሎ የእግዚአብሔርን መንፈስ ኮኔክት ያደርጋሉ እነዚህ ሰዎች። አምስተኛው ከእግዚአብሔር ጋር ጥልቅ ግንኙነት ያላቸው ሰዎች በህይወታቸው ላይ ትህትና ይታየባቸዋል። ትሁት ናቸው እንደዚህ አይነት ሰዎች። ኢቭን እግዚአብሔር በሰጣቸው ጸጋ ራሱ
አይኩራሩም፣ የሆነ ደረታቸውን አይነፉም። ደረት ነፍተው የሆነ ሰው ላይ ኩስተር አይሉም። ሰውን ዲስሪስፔክት አያደርጉም። እንደዚህ አይነት ሰዎች ከእግዚአብሔር ጋር ጥልቅ ግንኙነት ያላቸው ሰዎች ሰውን ያከብራሉ፣ ትሑታን ናቸው። መጽሐፍ ቅዱስም ሲናገር እንደዚህ ይላል እኮ ሙሴ በጣም ትሑት እንደሆነ እኮ መጽሐፍ ቅዱስ ይናገራል። እንደ ሙሴ ትሑት የሆነ ነቢይ የለም እያለ መጽሐፍ ቅዱስ ይናገራል። ስለዚህ እንደ ሙሴ ጸጋ የበዛለት ነቢይ የለም ማለት እግዚአብሔር ለትሑታን ጸጋን ይሰጣል ይላል መጽሐፍ ቅዱስ። ስለዚህ ጸጋ በኃይል እንዲጨመርላችሁ ራሱ ከፈለጋችሁ ትሑት መሆን ያለባችሁ። በነገር ሁሉ ለሰዎች መልካም ማድረግ በቃ ትሑታን መሆን አለባችሁ ማለት ነው። ስድስተኛው